ምድር ላይ ስኬታማ ሰዎች ካያችሁ ይሄን መስመር ተሻግረው ታልፈዋል። በዚህ መስመር ላይ ስኬታማ ነበሩ። የሰው ልጅ በህይወቱ ሁለት ድካሞች ገጥሙታል። የመጀመሪያው ድካም የልጅነት ድካም፣ ነፍስ ማያቅበት የሰው ድጋፍ የሚፈልግበት። ሁለተኛው ወጣትነትና ጉልምስናን አልፎ የእርጅና እርከን ላይ ይደርሳል። ያኔ ከልጆቹ ድጋፍ፣ እርዳታ፣ እንክብካቤ ወላጆች ይፈልጋሉ። ትንሹ ነው ተንከባከበው እንዳሳደጉ ትልቁ ነው ተጠብቃቸው ዘንድ ያንተ ጥገኛ ይሆናል። ያኔ ያለ አላህ ወኽፊድ ለሁማ ጀናሐ الذل من الرحمة ከመተናነስ የሆነ ክንፍህን አንጥፍላቸው። ወኩል ብለህ በል ረቢ ጌታ ይርሐምሁማ እዘንላቸው ለወላጆቼ ከማ ረበያኒ ሰገይራ ልጅ ያለው ተንከባክበው እንዳሳደጉ ይበል ይላል አላህ። ወላጅን መንከባከብ የወላጅ ሐቅ በእስልምና ትልቅ ቦታ ተሰጥቶታል። አላህ በቁርአን በተለያየ አንቀጾች ወሲያ ሰጥቷል። የሰው ልጆች አደራ ብለነዋል። ቢዋሊደይሂ ኢሕሳነን ቢዋሊደይሂ ሑስነን በተለያየ አንቀጾች አምጥቶታል። በል ከተከበረው ተውሂድ ጋር ፍጥረት ዓለሙ ከተፈጠረበት ቁም ነገር ጋር አቆራኝቶ በዋውል አጥፍ አምጥቶታል። ወቀዳ ረቡክ ያንተ ጌታ ወሰነ አዋጅ አለ አላ ተዕቡዱ ኢላ ኢያህ እሱን እንጂ ሌላ እንዳታመልኩ፣ ወደ ሽርክ ቢታችሁ እንዳትዞሩ፣ አድባሩ ቁጥቡ ቀብሩ እንዳትሉ፣ ቆሌው ጅኑ እንዳትሉ፣ አላ ተዕቡዱ ኢላ ኢያህ ተውሂድን ጥርት አልጓል። ይህ ነቢያቶቹ ላይ የተላኩበት ሪሳላ ነው። ከዛስ ምን አስከተለ? ሶላት ይሆን ጾም፣ ሐጅ። ወቢልዋሊደይን ኢሕሳናን ለወላጆቻችሁ መልካም ዋሉ አለ። ምርጥ ሰው ማለት ምድር ላይ የተሳካለት ሰው ካየ እሱ የወላጆቹን ዱዓ ያገኘ። ስኬታማ የሆኑ ሰዎች እጠይቃቸዋለሁ ጠጋብዬ ለወላጆቻቸው ያላቸው ክብር የተለየ ሆኖ አግኝቸዋል። ሀገራችን ላይ ካሉ ትልቅ የቢዝነስ ማኖች ውስጥ አንዱ ነው። የስኬት ምንጭህ ምንድነው አልኩት። ወዳጀን እናቴ ያለ በአንድ ቀን